በጣም በሚገርም ሁኔታ አንድ ሰሞን ተጀምሮ ነበር። አዲስ አበባ ኬኛ የኛ ጎንደርና ወለጋ እስቲ ምን አገባቸው ጎንደርና ወለጋ አዲስ አበባ መጥተው ኬኛ የኛ የሚሉት የአዲስ አበባ ልጅ የት ሄዶ የኛ ይበል ሁሌ ነው ማለት ፕላኔት ላይ ምን አይነት አስተሳሰብ ነው አንድ መሬት ይዘህ ሌላ መሬት ሁሉም እኮ ያንተ ነው ማን ይከለክላል ከሰሜን ጫፍ እስከ ደቡብ ጫፍ ብትሄድ ይሄው የዛሬ 2 ሳምንት እሁድ ዕለት ሐዋሳ ነበርኩ የወንድሜ ያመንቴ ልጅ ጌታውን ገብረ እግዚአብሔር የሚባል የትግራይ ልጅ አገባች ሲወልዱ ሰው ነው የሚወልዱት አህያና ፈረስ ተቀላቅሎ በቅሏን ነው እኔ በጣም አዝናለሁ አሁን ኢትዮጵያ የቸገራት ነገር ምጣኔ ሀብቷ በጣም ወድቋል ምጣኔ ሀብቷ ከፍ እንዲል የሚሰሩ ምሁራን ያስፈልጋሉ የምጣኔ ሀብት ምሁራን በሙሉ ፖለቲካ ውስጥ ናቸው የማህበራዊ ሳይንስ ምሁራን እዚህ ውስጥም ልትኖሩ ትችላላችሁ ማህበራዊ መስቀልቅል እያመጣችሁ ነው ትምህርቱ የተገላቢጦች ነው እንደሚሰጠው እኛ ሀገር የታሪክ ምሁራን እምዬ ምኒልክን አላውቃቸውም ብታውቃቸው ነው የሚገርመኝ ሰው ሀገር ፍርፋሪ እየለቀምክ እንዴት ልታውቃቸው ትችላለህ ቃላት አልመርጥም አባቶቼ ቃላት መርጠው አይደለም አብዲሳ አጋ ጀግናው ገረሱ ዱኪ በቀለ ወያ አሞራው ውብነህ ሸዋነሽ አበራ ሸዋረገድ ገድሌ ባልቻ ሳፎ ፍቅረ ማርያም ይናዱ አበራ ካሳ አስፋወሰን ካሳ ጃገማ ኬሎ አብቹ እኔ የሚገርመኝ ነገር የኔ የኦሮሞ ልሂቃን ገዳን ለማስተዋወቅ ከሚሄዱበት ጥረት ይልቅ የምኒልክን መጥፎነት ለማስተዋወቅ የሚሄዱበት ርቀት ይበዛል 6000 ዓመት በፍቅር አባት እናቶቻችን ኖረዋል በፍቅር አንድ ላይ ሆነው ጠላትን አሳፍረዋል ትንትን አድርጌ መናገር ይችላል 6000 ዓመት ምርጥ ታሪክ አለን ለ6000 ዓመት ምርጥ ታሪክ አንድ ማውጣት አላየው አኖሌ ጡት ተቆረጠ ብለው ኢትዮጵያ ውስጥ ጡት ተቆርጦ አያውቅም በጭራሽ የጡት ልጅ እንጂ ያለው ጡት መቁረጥ የለም ባህልም የለም 20 ሚሊዮን ብር በእናታችሁ በብዙ ድንጋይ ላይ ድንጋይ ለመጨመር 20 ሚሊዮን ብር ይወጣል 20 ሚሊዮን ብር እኔ የጭንቅላት ችግር ካልሆነ በስተቀር እኮ እንደው ይሄን ያህል ፍቅር ካላቸው የጡትና የእጅ ትልቅ ጤና ጣቢያ ሰርቶ 20 ጡት ላይ እኮ ማስቀመጥ ይቻል ነበር የጡት ስል እግዚአብሔር ወላሂ እንዴ እኔ አንዳንዴ እኮ እኔ ማሰባያችን ተሰርቋል እንዴ ዝም ብለህ እጅናቱ ታቆማለህ ምን ለማሳየት ምን ፍለጋ እስቲ የሚያስገኝልን ዳቦ ሊሆን ነው ለኦሮሞ ልጅ ደስ የሚለው ግን አኖሌ ቦታ ላይ አኖሌ እዛ ሐውልቱ ያለበት ቦታ ላይ አንድም ቀን አማራና ኦሮሞ ተጋይተው አያውቁም ቦታው ላይ ይጃሉ ምክንያቱም የሚነገረው ታሪክ ውሸት መሆኑን እዛው ቦታ ያሉ ሰዎች ስለሚያውቁ ከዚህ በኋላ ካጣሏቸው ልብ አድርጉ እኔን እያስገደልኳቸው ማለት ከዚህ በኋላ ሆን ብለው ካጣሏቸው